ፋይዳ መታወቂያችሁ ከፓስፖርት እና እንደዚሁም ደግሞ ከልደት ካርዳችሁ ጋር ልዩነት ካመጣባችሁ እንዴት አድርጋችሁ ማስተካከል እንደምትችሉ በዚህ ቪዲዮ ሙሉ ለሙሉ አሳያችኋለሁኝ። ወደ ጉግል ትገቡና ጉግል ጋር ከገባችሁ በኋላ በዚህ መሰረት ጽሁፍ ትጽፋላችሁ። እዚች ጋር እንደምታዩት ይችን ጽሁፍ ትጽፋላችሁ። የመጀመሪያ የሚመጣላችሁን ይሄን ትጫኑታላችሁ። ጉግል ጋር ማለት ነው። ክሮም ጋር ይሰራላችሁ። እዚህ ጋር 16 ቁጥሮችን ታመጣላችሁ። ቆይ እዚህ ጋር አሁን ተመለሱና ሜሴጅ ውስጥ እዚህ ጋር የሆነ ቦታ ታስቀምጡታላችሁ። እኔ ስላስቀመጥኩት እዚህ ጋር ኮፒ አድርጌ ወስደዋለሁ ማለት ነው። እዚህ ጋር እንደምታዩት ትሞላላችሁ። ቢጫዋን ትጫናላችሁ። ካስገባችሁ በኋላ 6 ኮዶችን ጠብቁ ይላችኋል። እዚህ ጋር በሜሴጅ ይላክላችኋል ማለት ነው። ሜሴጅ ውስጥ ይላክላችኋል። እዚህ ጋር አለው ይላችኋል። እንደምታዩት ኮፒ ታረጉና እዚህ ጋር አንጥታችሁ እዚች ጋር ትሞሉታላችሁ። ከዛ አሁን ቢጫዋን ትጫናላችሁ ማለት ነው። ከዛ ወደ ቀጣይ ስቴፕ ይዞን ይሄዳል። እንዴት አያችሁት? እዚህ ጋር ይዞን ከመጣ በኋላ ልክ አሁን እዚህ የመጀመሪያው ጋር በመግባት ማስተካከል ትችላላችሁ። እዚህ የመጀመሪያው ጋር በመንገባ ሰዓት እንደምታዩት የኔም ፕሮፋይል አመጣልኝ። እዚች ጋር ኤዲት የምትለውን በማብራት ስሜን ማስተካከል ይችላል። የስም ስህተት ምናምን የዓመተ ምህረት ከሆነ ለምሳሌ ኤዲት የምትለውን ካበራኋት በኋላ ስሜ ላይ በምትጫኑ ሰዓት እንደምታዩት ጾታን በተመለከተ ነገር ዓመተ ምህረትን በተመለከተ ነገር እዚህ ነው። አማራ ክልል ስልክ ቁጥርን በተመለከተ እዚህ ነው። ይችኛዋን ኤዲት ታበራላችሁ። እዚህ ጋር ታስተካክላላችሁ። ኢሜይልን በተመለከተ እዚህ ጋር ኢሜይል ታስገባላችሁ። አሁን መጨረሻ ላይ ስጨርሱ እቺን ነው የምትጫኑትና እቺን ማስተካከላችሁ ስጨርሱ ማለት ነው። አሁን ግን አልበራችም ምንም ያስተካከልኩት ነገር ስለሌለ ለምሳሌ ኢሜይል ልጨምርበትና ኢሜይል እዚህ ጋር የለውም ነበር። ልክ ስጨምርበት እንደምታዩት በዚህ መሰረት መጣልኝ ማለት ነው። ቼክ አርግ እያለ ነው። ይሄንን ቼክ በሚለው በምትጫኑበት ሰዓት አሁንም ትጫናላችሁ ማለት ነው። አሁን እንደምታዩት ሰክሰስፉል ፕሮሰስ ብሏል። በዚህ መሰረት ሜሴጅ ይላክላችኋል ማለት ነው ወደ ስልካችሁ። በዚህ መሰረት ማስተካከል ትችላላችሁ። እምቢ የሚላችሁ ልጆች ካላችሁ ደግሞ የሚከብዳችሁ ልጆች ካላችሁ በተመሳሳይ ሰዓት በውስጥ እያወራችሁኝ ማስተካከል እችላለሁኝ። እኔ እሰራላችኋለሁኝ። ቪዲዮ ከተመቻችሁ ሼር፣ ኮፒ ሊንክ ማድረግ እንዳይረሳችሁ። ቤቱን ያዙ። አዳዲስ ነገሮች ስንለቅ ወደ እናንተ ቶሎ ብሎ እንደርሳችሁ ማለት ነው። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉት ለብዙ ሰዎች። የብዙ ሰው ችግር ስለሆነ ሁላችሁም ደግሞ ላይ ስልክ አስቀምጥላችኋለሁ የቴሌግራም፣ በዛ እየገባችሁ ማናገር ትችላላችሁ። እሰራላችኋለሁ ማለት ነው። ይመቻችሁ።